በቅድሚያም ዋና ዜና በየደረጃው የሚገኝ አመራርና አባላት የፓርቲውን የኢንስፔክሽንና ስነ ምግባር መመሪያ ተገንዝበው ጠንካራ ፓርቲና መንግስት ለመገንባት ቁርጠኛ መሆን እንደሚገባ ተገለጸ። ብሩህ አእምሮ ያላቸውና በክህሎት የበቁ የሆኑ ዜጎች ለሀገር ልማትና እድገት ወሳኝ መሆናቸው ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ የኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽህፈት ቤትና የክልሉ ስነ ምግባርና ጸረ ሙስና ኮሚሽን መካከል ብልሹ አሰራርና ሙስናን ለመታገል በትብብር ለመስራት መግባቢያ ስምምነት ተፈራርመዋል። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከካፋ ቴሌቪዥን ለዛሬ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። አሁን በዝርዝር ወደ ምንመለከታቸው እንሻገራለን። በየደረጃው የሚገኝ አመራርና አባላት የፓርቲውን የኢንስፔክሽንና ስነ ምግባር መመሪያ ተገንዝበው ጠንካራ ፓርቲና መንግስት ለመገንባት ቁርጠኛ መሆን እንደሚገባ ተገለጸ። የካፋ ዞን ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽህፈት ቤት ለዞን አመራሮች የተለያዩ የፓርቲና የኮሚሽን መመሪያዎች ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥቷል። በዚህ ጉዳይ ላይ ተጨማሪ አለን። የካፋ ዞን ብልጽግና ፓርቲ የስነ ምግባርና ኢንስፔክሽን ቅርንጫፍ ጽህፈት ቤት ኃላፊ አቶ ተመስገን ገብረ ጊዮርጊስ በየደረጃ የሚገኙ አመራሮች የፓርቲውን የስነ ምግባርና ኮሚሽን መመሪያዎችን ተግባር ላይ በመዋል ሁለተኛውን የብልጽግና ፓርቲ ጉባኤ ውሳኔዎችና ቀጣይ አቅጣጫዎች እንዲሳኩ የበኩላቸውን ድርሻ ሊወጡ ይገባል ብለዋል። የዛሬ የግንዛቤ ማስጨበጫ መድረክ የተፈለገበት ምክንያት ፓርቲው እንደሚታወቀው በውስጡ የሚፈጠሩ ችግሮችን በራሱ እያስተካከለ ራሱን እያረመ መሄድ የሚፈልግ ፓርቲ ከመሆኑ ጋር ተያይዞ በፓርቲ የወጡ የተለያዩ መመሪያዎች አሉ። በእነዚህ መመሪያዎች ላይ የዞን አመራር ፑል በቂ የሆነ ግንዛቤ ጨብጦ ለራሱም እንዲጠቀምበትና በስሩም ለሚመራቸው አካላት ተገቢውን ስራ ሰርቶ በፓርቲ ውስጥ የሚጠበቀው የፓርቲ የስራ ጥራት፣ የአመራር የአባላት የስነ ምግባር ጥራት በተገቢው እንዲጠበቅ በውስጡ የሚፈጠሩ ጉድለቶች በየጊዜው እየታረሙ የፓርቲው እሳቤዎች ከግብ እየደረሱ እንዲሄዱ ስለሚፈለግ ነው። በዋነኝነት ይህን ታሳቢ አድርገን ዛሬ በሶስት ሰነዶች ላይ ስልጠና ሰጥተናል። አንደኛው ቅርብ ጊዜ ፓርቲያችን ሁለተኛ መደበኛ ጉባኤ አድርጓል። በጉባኤው በፓርቲው መተዳደሪያ ደንብ ማሻሻያዎችን አድርጓል። በዚህ ማሻሻያዎች ላይ የትኞቹ ጉዳዮች ላይ ማሻሻያ ተደረገ የሚለው ይሄ በግልጽ ቀርቦ ውይይት እየተደረገበት ነው ያለው። ሁለተኛው የቀረበው በፓርቲው የተዘጋጀ የአመራርና የአባላት የዲሲፕሊን መመሪያ አለ። ይሄ ዲሲፕሊን መመሪያ ቀርቦ አባላቱ አመራሩ በየደረጃው ወደታች የሚወርድም ስለሆነ ግንዛቤ ተጨብጦ ከየትኛውም ስህተት አመራሩ ራሱን እንዲጠብቅ የሚያስችል ነው ተብሎ ስለሚወሰድ በዚህ ደረጃ ተወስዷል። ሶስተኛው በተደጋጋሚ የሚጣሱ የፓርቲና የኮሚሽኑ መመሪያዎች የትኞቹ ናቸው የሚለው እሱንም ግንዛቤ አመራሩ ወስዶ እንዲያርማቸው ስለተፈለገ ነው። በዚህ ላይ ነው ዛሬ እየሰራን ያለ ነው። አክለውም አመራሩ ከዚህ ስልጠና በኋላ መመሪያዎችን በአግባቡ ለመተግበር ቁርጠኛ መሆን እንዳለባቸው ገልጸዋል። በቀጣይ ምን ይጠበቃል የሚለውን በተመለከተ አንደኛ ይህን ስልጠና የወሰደ አመራር ለራሱ ይጠቀመዋል። ተቋማትን እየመራ ስለሆነ የታችኛው መዋቅርን በአግባቡ እየደገፈ እየመራም ስለሆነ ራሱንም መዋቅሩንም ታች ያለውን አባል አመራር በአግባቡ መጠበቅ እንዲችል ግንዛቤ እንዲያስጨብጥ በዚህ ውስጥ ሆኖ ተግባሩን እንዲመራ ሊያደርግ የሚችል ግንዛቤ የሚጨበጥበት ነው። ስለሆነም ስልጠናው በዚህ አያበቃም። ወረዳ ላይ አጠቃላይ አመራር በየቀበሌም በየከተሞችም በሁሉም መዋቅሮቻችን በተሟላ ሁኔታ ስልጠናው የሚቀጥልበት ሁኔታ ነው የሚሆነው። ስልጠና ተሰጥቶ ካበቃ ምናልባትም አፈንግጦ የሚወጡ አካላት ካሉም ፓርቲው ያለ ምህረት እርምጃ እየወሰደ እያስተካከለ የሚሄድበትን አሰራር የምንከተልበት ስርዓት ይኖራል ማለት ነው። የካፋ ዞን ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽህፈት ቤት ሰብሳቢና የካፋ ቴሌቪዥን ዋና ስራ አስፈጻሚ አቶ አስራት ኃይሌ እንደተናገሩት አመራሮች የፓርቲና የኮሚሽን አሰራር መመሪያዎች ላይ ግልጸኝነት ፈጥሮ ተግባራትን ቆጥሮ የመፈጸም አቅም እንዲያጎለብቱ የሚያግዝ ነው ብለዋል። በቀጣይ ስልጠናው እስከ ታች ድረስ የሚወርድ በመሆኑ በየደረጃ የሚገኙ አመራሮች ስልጠናው በትክክል እንዲደርስ ከማገዝና ከመደገፍ አንጻር የበኩላቸውን ድርሻ
እንዲወጡም አቶ አስራት ተሳስበዋል። የግንዛቤ ማስጨበጫ ስልጠና በፓርቲው የኢንስፔክሽንና ስነ ምግባር መመሪያ ላይ መሰጠቱ በየደረጃው የተስተዋለ ያለውን የግንዛቤና የክህሎት ክፍተቶች ለመሙላት ጉልህ ድርሻ እንዳለው ተሳታፊ የዞን አመራሮች በሰጡት አስተያየት ገልጸዋል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ መድረኩን ባጠቃለሉበት ወቅት እንደገለጹት የግንዛቤ ማስጨበጫ ስልጠና መሰጠቱ ለአመራሩም ሆነ ለአባላት የፓርቲውን የኢንስፔክሽንና ስነ ምግባር መመሪያ ተገንዝቦ ተግባራዊ ማድረጉ ጠንካራ ፓርቲና መንግስት እንዲፈጠር ከማድረግ ባሻገር ጥራት ያላቸውን አመራርና አባላት ለመፍጠር ምቹ መደላደል የሚፈጥር መሆኑን ተናግረዋል። ብሩህ አእምሮ ያላቸውና በክህሎት የበቁ የሆኑ ዜጎች ለሀገር ልማትና እድገት ወሳኝ መሆናቸው ተገለጸ። የቦንጋ ፖሊቴክኒክ ኮሌጅ የ2017 ዓ.ም የቴክኖሎጂ ክህሎት የጥናትና ምርምር ውድድር አካሂዷል። ዘገባው የባልደረባችን ሰለሞን ተሰማ ነው። ተከታትለን እንመለስ። መጀመሪያ ስሜ አዲሱ አቢ ይባላለሁ። በዚህ ቦንጋ ፖሊቴክኒክ ኮሌጅ ውስጥ የተማርኩ እገኛለሁ። የምማርበትም የትምህርት ፊልድ ኤሌክትሮቴክኖሎጂ ዲፓርትመንት ሲሆን ያ ዲፓርትመንት ደግሞ በሁለት ይከፈላል። ቢአይ እና አይኤምዲ ተብሎ ይከፋፈላል። በዛ ላይ ቢአይ ሲሆን ኢንዱስትሪያል ሜሽን ድራይቮችን ወይም የተለያዩ ኢንዱስትሪ ሜሽኖችን ድራይቭ ማድረግ ሲሆን ያኛው ደግሞ ኢንስታሌሽን መስመር ዝርጋታን ያማክላል። እኔ አይኤምዲ ላይ ስማር ቆይቻለሁ። ቢያንስ 2015 ጀምሬ እስከዚህ ሰዓት እየተማርኩኝ ነው። አሁን ላይ የደረጃ 4 ተማሪ ነኝ። ዛሬ ላይ ለክህሎት ውድድር ያው ለመወዳደር የራሴን አስተዋጽኦ ለማድረግ የራሴን የስራ ፈጠራ ክህሎቴን ለማሳየት ራሴን ስራ ይዤ ተገኝቻለሁ። ያም ይዤ በኢንሳ የተገኘሁት የትራፊክ ላይት ወይንም የመንገድ የትራፊክ መብራት መኪናዎችን በስርዓት ፍልሰቱን ለማስቆም የሚያገለግል የመንገድ መብራት ትራፊክ ላይት የሚባለውን የፕሮጀክት አካል አድርጌ ይዤ ቀርቤያለሁ። ያን ቢያንስ በአካባቢ ደረጃ ስናይ እንደ ሀገር ባደጉት ለምሳሌ ወደ አዲስ አበባ ላይ፣ ጅማ ላይ፣ በተለያዩ ሀገራችን ክፍለ ሀገራት ላይ የተለያዩ ቦታዎች ላይ ያደጉት ላይ ተመስርቷል። ግን እንደ ክልላችን ስንመጣ ክልላችን ላይ ብዙ ቦታ ላይ እንደዚህ አይነት ነገር አልታየም። እንደ ቦንጋ ራሱ ብናይ አሁን ቦንጋ ላይ ብዙ ነገር እንደዚህ አይነት ነገሮች አልተደረጉም። ምክንያቱም ቴክኖሎጂውን ቢያንስ አንድ ደረጃ ከፍ ለማድረግ የሚያስችል ስለሆነ የራሴን አስተዋጽኦ በራሴ ደረጃ የበኩሌን ለማድረግ ይዤ ተገኝቻለሁ። ስሜ አሰጋኝ ትርሳ ይባላል። የተማርኩ ያለበት ፊልድም ደግሞ አይኤምዲ ኤሌክትሪክ ዲፓርትመንት ነው። በዛ ኦኬ ነው ለውድድር የቀረብኩት። እኔ እንደ ፕሮጀክት ያስብ የተዘጋጀሁትኝ 220 ቮልትን ወደ 12 ቮልት የሚቀይር ፓወር ሳፕላይ የሚባል ፕሮጀክትን ይዤ ነው የቀረብኩትኝ እና ይህን ነው ይዤ የቀረብኩት። ይህንን ፕሮጀክት የመረጥኩበት ሀሳብ እንደ አካባቢያችን ብዙ ወጪዎችን የተገዳረገ ያለ ፓወር ሳፕላይ ወይም 12 ቮልት ማመንጨት የማይችሉ እንትሮች አሉ። ቻርጀር ምናምን ለምሳሌ ቻርጀርን ብንወስድ ቻርጀር አሁን ብዙ ወጪ ገብቶብን ነው ወጪ አድርገን ነው የገዛንም ያለ ነው። ይህንን ወጪያችን ለመቀነስ ይባል ነው ይህንን 12 ቮልት ፓወር ሳፕላይን ለመስራት የታሰበው ማለት። ፓወር ሳፕላይ በጣም አሁን እንደ ገበያችን ከሆነ በጣም ውድ ዋጋ ነው ያለው እና እንደ ማህበረሰባችን ደግሞ እኔ አስበት ተዘጋጀሁትም በዚህ ምክንያት ነው። ምክንያቱም ይህንን ወጪ ይቀንሳል በሚለው ሂሳብ ነው፣ ማህበረሰቡን ይጠቅማል በሚል ሂሳብ ነው ይህንን ፕሮጀክትን ለመስራት ታሰበ። በራሴ ይዤ የቀረብኩት የትራፊክ መብራት ለመስራት ነው። የትራፊክ ፍሰት በሀገራችን ውስጥ በጣም አለ። የመኪና መጨናነቅ፣ አብዛኛውን ጊዜ የመኪና አደጋ የሚከሰተው መኪናዎች በፍጥነት ይሄዳሉ። እነዚህ ነገሮችን ለመግታት የትራፊክ መብራቶችን በየከተማው ቢሰራ በጣም አሪፍ ነገር ነው እና ይህን ችግሮች ለመፍታት ነው የትራፊክ መብራት ልሰራ ያሰብኩት። ይሄ የትራፊክ መብራት በጣም ጥቅም አለው። ለምሳሌ መንገድ ላይ አሁን እናቶች እየሞቱ ነው ያሉት፣ ህጻናት አሉ። እነዚህ ነገሮች በአሁኑ ሰዓት ትራፊኮች ማለት ሹፌሮች የሚያስቡት የሆነ ቦታ ላይ ቶሎ ለመድረስ ነው እና እነዚህ ነገሮችን ደግሞ ለመግታት የትራፊክ መብራት እጅግ በጣም አስፈላጊ ነገር። ያው እንደ ሀገር አቀፍ በክህሎትና በቴክኖሎጂ በጥናትና ምርምር በሶስቱ ዘርፎች ላይ ነው ውድድር የሚካሄደው። ሀገር አቀፍ ውድድር ነው የሚደረገው። መነሻ የሚሆነው ከኮሌጅ ነው። በኮሌጅ ደረጃ ነው ውድድር ያደረግነው። ከመጋቢት 8 እስከ 9 በኮሌጅ ደረጃ ውድድር እናደርጋለን። በሁሉም ዲፓርትመንት ነው ውድድር የምናደርገው። በ11ዱም ዲፓርትመንት ውድድር እናደርጋለን። ከዛ ከተወዳደር በሰልጣኝ በክህሎት ዘርፍ በአሰልጣኝና በሰልጣኝ ውድድር እናደርጋለን። ስፔሻሊ በሰልጣኝ ውድድር ስናደርግ
የተሻሉ ብቁ የሆኑ በክህሎት ዘርፍ የተሻለ መስራት የሚችሉ ልጆችን እናወዳደራለን። ከነዛ ውስጥ ደግሞ የተሻለውን ለክላስተር ውድድር እናበቃለን። ክላስተር ላይ የተሻለ ሆኖ የተገኘውን እንደ ክልል ውድድር ያደርጋል። ከክልል የተሻለ ሆኖ የተገኘ ደግሞ ለፌዴራል ደረጃ ይደርሳል ማለት ነው። በአሰልጣኝ ኖርማሊ በክልል ደረጃ ውድድር የለም። ነገር ግን መምህራኖችን ከማብቃትና ከማሳተፍ አንጻርና የጋራ ግንኙነት ሲያደርጉ የተሻለ ይሆናል ከሚል አንጻር አሰልጣኞችንም ስፖንሰር በመፈለግ በክልል ደረጃ የለም፣ በፌዴራል ደረጃ የለም። ነገር ግን እስከ ክላስ ደረጃ ስፖንሰር ስላገኘን አሰልጣኞችን ከተለያዩ መምህራኖች ጋር ከተለያዩ አሰልጣኞች ጋር ቢገናኙ እውቀታቸውን ያሻሽላሉ። ሁለተኛ ነገር ደግሞ የተሻለ ነገር አዳዲስ ነገሮች ይገኛሉ በሚል አሰልጣኞችን ውድድር እያደረግን ነው። አጠቃላይ ውድድሩ በ11ዱም ዲፓርትመንት ነው። እንግዲህ ያው ዛሬ ከመጋቢት 8 እስከ መጋቢት 9 ለሁለት ቀን የሚቆይ የቴክኖሎጂ የክህሎትና የጥናትና ምርምር ውድድር ነው ያለው። ዛሬ እንደምታዩት የተጀመረው በክህሎት ውድድር ነው። ይሄ ክህሎት ውድድር በአሰልጣኞች አሰልጣኝ ከአሰልጣኝ ጋር ሰልጣኝ ከሰልጣኝ ጋር የሚወዳደርበት ነው። ቴክኖሎጂ ውድድር ደግሞ በነገው ዕለት ነው የሚጀምረው። ቴክኖሎጂ ውድድር ላይ ደግሞ ሰልጣኝ አሰልጣኝና ኢንተርፕራይዝ እነዚህ ሶስቱ ችግር ፈቺ በሚሉት የሰሩትን ቴክኖሎጂ ይወዳደራሉ። የዛሬው ግን ጥናትና ምርምር በአሰልጣኞች አሰልጣኝ ከአሰልጣኝ ጋር የሚወዳደርበት ነው። ክህሎት ደግሞ ሰልጣኝ ከሰልጣኝ አሰልጣኝ ከአሰልጣኝ ጋር በ11ዱም ዲፓርትመንት ቅድም የዘረዘርኳቸው ዲፓርትመንቶች በ11ዱም ዝግጁ ሆነው ያቀርባሉ። አሰልጣኞች እስከ ክላስተር ደረጃ ድረስ ነው የሚወዳደሩት። ስፖንሰር አግኝተን እስከ ክላስተር ደረጃ እንዲወዳደሩ ነው የምናደርገው። ሰልጣኞች ግን እስከ ፌዴራል ነው የሚሄዱት። በዛሬው ዕለት አንደኛ የወጡ ሰልጣኞችም አሰልጣኞችም እንዲሁም ኢንተርፕራይዞች አንደኛ የወጡትን እንለይና ለክላስተር እናቀርባለን። በክላስተር ማለት በዞናችን ያሉ 5 ወረዳዎች አሉ። 5ቱ ላይ ኮንስትራክሽንና ኢንዱስትሪያል ኮሌጆች አሉ በእኛ ስር ያሉ ማለት ከነሱ ጋር ነው የምንወዳደረው። አንደኛ የወጡት ወደዛ እነሱ ይወዳደራሉ። ከዛ ደግሞ አንደኛ የወጡትን ወደ ፌዴራል ደረጃ ሰልጣኝና ኢንተርፕራይዝ ይሄዳል። አሰልጣኝ ግን እስከ ክላስተር ብቻ ነው የሚወዳደረው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ የኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽህፈት ቤትና የክልሉ የስነ ምግባርና ጸረ ሙስና ኮሚሽን መካከል ብልሹ አሰራርና ሙስናን ለመታገል በትብብር ለመስራት በመግባቢያ ስምምነት ተፈራርመዋል። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሙሉ ሰው ዘውዴ በዚህ ጊዜ እንደገለጹት የመደመር ሳንካ የሆኑት ሙስናና ብልሹ አሰራሮችን በጽኑ አቋም በመታገል ሁለንተና ብልጽግናን ለማረጋገጥ መረባረብ አለብን ብለዋል። ጽዮን ታደለ ታቀርባለች። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሙሉ ሰው ዘውዴ በዚሁ ጊዜ እንደገለጹት የመደመር ሳንካ የሆኑት ሙስናና ብልሹ አሰራሮችን በጽኑ አቋም በመታገል ሁለንተናዊ ብልጽግናን ማረጋገጥ እንደሚገባ ተናግረዋል። የስምምነት ሰነዱ ቅንጅታዊ አሰራሮችን ለማሳለጥ ውጤታማ የሆነ የሙስናና ብልሹ አሰራሮች ላይ ማዕከል አድርጎ በጥብቅ ዲሲፕሊንና በተጠናከረ መልኩ መስራት እንደሚገባ ገልጸዋል። ለጸረ ሙስና ትግሉ የሚያግዙ የአቅም ግንባታ ስልጠናዎችን መስጠት፣ ጥናት ላይ የተመሰረተ ሙስናን መከላከልና መረጃዎችን መለዋወጥ፣ የትውልድ ስነ ምግባር ግንባታው ላይ በጋራ ተቀናጅቶ መስራት የኮሚሽኑ ስምምነት አንኳር ጉዳዮች እንደሆነ ኮሚሽነር ሙሉ ሰው ዘውዴ ገልጸዋል። በመግባቢያ ሰነዱ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር ታደሰ አይበራ እንደገለጹት በየደረጃው ያለ አመራር ባለሙያና ህብረተሰቡ በሙስናና ብልሹ አሰራሮች ላይ የተቀናጀ ትግል በማድረግ የተጀመረውን ሁለንተናዊ የብልጽግና ጉዞ እውን ለማድረግ መረባረብ ይገባል ብለዋል። ሙስናና ብልሹ አሰራሮችን ተቋማት ሁለንተናዊ አቅም በማቀናጀት በመረባረብ ተጨባጭ ለውጥ ማምጣትና የህብረተሰቡን እርካታ ማሳደግ እንደሚገባ አስገንዝበዋል። በተቀናጀና በተደራጀ ሁኔታ ሙስናና ብልሹ አሰራር በመከላከል የሀገራችንና የክልሉን ሁለንተናዊ ብልጽግና እንዲረጋገጥ ሁሉም አመራርና ባለሙያዎች በቁርጠኝነት መስራት እንዳለባቸው ጠቅሰዋል። በመንግስትና በህዝብ መካከል ሆኖ በህገ ወጥ ተግባር ላይ የተሰማራውን ኃይል በተቀናጀ መንገድ ተጨባጭነት ያለው ሙስናን የመከላከል ስራ በመስራት እንዲነጠል ማድረግ ይኖርብናል ብለዋል። ሙስናና ብልሹ አሰራሮችን ለመከላከል በየደረጃው የተደረጉ የተቀናጀ ጥረቶች በርካታ ውጤቶች የተመዘገበ መሆኑን ገልጸው ይህን የተቀናጀ ጥረት የመንግስትና ህዝባዊ ተቋማት አገልግሎት አሰጣጥ ላይ የሚታዩ ችግሮችን ለመቅረፍ በቁርጠኝነት መታደግ ይገባል ብለዋል። የክልሉ
የክልሉ ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን ጽህፈት ቤት ኃላፊ አቶ ዳንኤል ያዙ እንደገለጹት በጸረ ሙስና ትግል ላይ በጋራ አቋም ከሰራን ፓርቲያችን ያስቀመጣቸውን ግቦች ለማሳካት ምቹ ሁኔታ ይፈጥራል ብለዋል። ሙስናና ሌብነት የብልጽግና ፓርቲ ቀይ መስመር በመሆኑ እነዚህን ብልሹ አሰራሮችን ከምንጩ ለማድረግ አመራሩና ባለሙያው በጽኑ አቋም መታደግ እንደሚገባ ጠቅሰዋል። በየደረጃው የሚገኙ አባላትና አመራር በፕሮግራም በመተዳደሪያ ደንብና በዲሲፕሊን መመሪያ የተቀመጡ የጸረ ሙስና ትግል አቅጣጫዎች ማወቅ ብቻ ሳይሆን በሀገሪቱ የጸረ ሙስና ህጎችና አሰራሮች ግንዛቤ ኖሯቸው ተልኳቸውን በብቃትና በቁርጠኝነት መወጣት ይጠበቃል ብለዋል። የክልሉ ኢንስፔክሽንና ስነ ምግባር ኮሚሽን ጽህፈት ቤት ሰብሳቢ ወይዘሮ ራሄል ለዊ እንዳሉት ጠንካራ ኮሚሽንና ጠንካራ ፓርቲ ለመገንባት የጸረ ሙስና ትግሉ ህዝባዊ መሰረት እንዲኖረው በቁርጠኝነት መስራት አለብን ብለዋል። ሌብነትን የሚጸየፍ ትውልድ ለመፍጠር አመራሩ የመሪነት ሚናውን መወጣት እንዳለበት አክለው ገልጸዋል። ለእናቶች የሚሆን ማቆያ በጤና ጣቢያዎች በማዘጋጀት በወሊድ ወቅት ሊከሰቱ የሚችሉ ችግሮችን እየቀረፈ መሆኑን የገዋታ ወረዳ ጤና ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ አብዱ አባጊዳ አንድ ምሳ ለአንድ እናት በሚል መሪ ቃል ገቢ በመሰብሰብ እናቶችን በጤና ጣቢያዎች የማቆየት ስራን በትኩረት እየሰራ መሆኑን ተናግረዋል። ሀብታም ወልደ ስላሴ ያዘጋጀውን ተከታትለን እንመለስ። ሜ አብዱ አባጊዲ ይባላልኝ። የገዋታ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ ነኝ። እናት በስነ ምግብ የቀነጨረች እናት የምትወልደው የቀነጨረን ልጅ ነው። ስለዚህ በደንብ ኑትሪሽናሊ ወይም በአመጋገብ በደንብ በአግባቡ ተመግባ የምትኖር ነፍሰ ጡር እናት የምትወልደው ልጅ በአእምሮ የበለጸገ ልጅ ነው። ይሄ ልጅ ደግሞ ነገ አገርን የሚረከብ ስለሆነ ስለዚህ እናት ላይ መስራት አገር ላይ መስራት ነው ያልኩት። ከዚህ አንጻር ነው እናቶች ላይ ሁሉንም ያሳተፈ ኢኒሼቲቭ ጀምረናል። ይሄ ምንድነው? አንድ ምሳ ለአንድ እናት። ይሄ ጽንሰ ሀሳቡ በአንድ ወር አንድ ዜጋ ለአንድ እናት አንድ ምሳ መጋበዝ ማለት ነው። በዚህ ኢኒሼቲቭ በወረዳችን ንቅናቄው ከጤና ሴክተር ጀምሮ ሁሉንም የወረዳ ማዕከል ያሉ ሰራተኞችን በማንቀሳቀስ ከቀበሌም የተወሰኑ ፖሊስ አባላት ሙሉ ተሳትፈዋል። ስራ አስኪያጆች ተሳትፈዋል። 505 ሰራተኛ ከወር ደሞዙ ቃል ገብቶ ፍርማ ለኛ ሰጥቷል። ወደ 644800 ብር በአመት ገቢ የሚደረግልኝ ብር አለ። ከዚህ ውስጥ ያው የሁለት ወር የታይሳስና የጥር ገቢ አድርጓል። ባለፈው ወር ደግሞ ሌሎች ተጨማሪ ከኋላ ስለገቡ 47650 በአጠቃላይ 94800 ብር ገቢ ተደርጓል ከመንግስት ሰራተኛ የሁለት ወር። ስለዚህ በአመት እናት ከግማሽ ሚሊዮን ብር በላይ ከመንግስት ሰራተኛ ታገኛለች። ወንድ አርሶ አደር 100 ብር፣ ሴት አርሶ አደር 50 ብር፣ በጪስ ቤት 150 ብር ይሰበሰባል። ጉዳዩን ዘገይተን የገባን ቢሆንም በዚች አጭር 2-3 ሳምንት ውስጥ በወረደው እንትን መሰረት አሁን ባለን መረጃ ወደ 400,000 ብር በላይ ተሰብስቧል። ስለዚህ በአመራርም ተደግፎ የተሰበሰበ ነው። ይሄ ገንዘብ ተሰብስቦ ወደ ተከፈተው አካውንት ሲገባ የሚመራው በሁለት ኮሚቴ ነው። አቢ ኮሚቴና ቴክኒክ ኮሚቴ አለ። በዚህ ኮሚቴ የተገመገመ አንደኛ እቃ ግዢ ነው የሚደረገው። ሌላኛው ደግሞ የሚገባ ስርዓት ነው የምንጀምረው። የሚገባ አራቱም ጤና ጣቢያ ላይ አሁን ባለው ሁኔታ በአራቱም ጤና ጣቢያዎች እኛ የእናቶች ማቆያ አለ። ዶማም፣ ሹፓም፣ ቆንዳም በቅርቡ ወደ ስራ የገባ ሳጃ ኮምፕሬሄንሲቭ ጤና ኬላ ላይ እንዲሁ በህብረተሰብ ያስገነባ ነው ጤና ኬላ አለ። ስለዚህ 5 ማቆያ አለን። ለምሳሌ ትላንት ያያችሁት ቆንዳ ላይ አንዴ 25 እናቶችን የሚይዝ ክፍል አለ፣ አልጋ አለ። ስለዚህ እናቶች ማቆያ ላይ አጠናክረን እየሰራ የምንሄድበት ሁኔታ ይኖራል። እናቶች ጤና ተቋም ላይ መጥተው ሲቆዩ አንዱ ችግር ምንድነው? የእንጨት ችግር ነው። የእንጨትን ችግር ለመቅረፍ አንድ ማገዶ ፍልጥ እንጨት ለአንድ እናት በሚል ለትምህርት ቤቶች ኢኒሼቲቭ አወርደን በወረዳችን ወደ 18000 በላይ ተማሪ አለ። በአንድ ወር አንድ ተማሪ አንድ ፍልጥ ሲያመጣ ሁሉም ተደምሮ አንድ ላይ 18000 ፍልጥ ይሆናል። ይሄ 18000 ፍልጥ ደግሞ ብዙ አይሱሲ ነው። ስለዚህ የእናቶችን ችግር እንጨት በማሰባሰብ መቅረፍ እንችላለን። በዚህም አንድ ዙር በሁሉም ጤና ተቋማት አደርሰናል። ስለዚህ ቀጣይም ይሄን ከተማሪዎች እየሰበሰብን ወደ እናቶች መኪና ኮንትራትም የያዝን ወደ እናቶች እያደረስን እያጠናከርን የምንሄድበት ሁኔታ ይኖራል ማለት ነው።
በአልኮል መጠጦችና በአደንዛዥ እጾች ሱስ መዘፈቅ ለዚህ የጤና እክል ምክንያት መሆናቸው ተገለጸ። ይህ የተገለጸው በቦንጋ ዩኒቨርሲቲ የአእምሮ ጤና እንክብካቤ ላይ ያተኮረ ስልጠና ለባለድርሻ አካላት በሰጠበት መድረክ ነው። ዘገባ የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ምህረት ማሙ ታቀርባለች። በመድረኩ የተገኙት የዩኒቨርሲቲው የመማር ማስተማር ምርምር ቴክኖሎጂ ሽግግርና ማህበረሰብ አቀፍ አገልግሎት ምክትል ፕሬዝዳንት ዶክተር ከለለው አዲሱ ሰዎች ለአእምሮ ጤናቸው ቅድሚያ ሊሰጡ እንደሚገባ ማሳስበዋል። ቦንጋ ዩኒቨርሲቲ ትኩረት ከሰጠባቸው ዘርፎች አንዱ የማህበረሰብ አእምሮ ጤና መጠበቅ በመሆኑ ይህንን የግንዛቤ ማስጨበጫ ስልጠና መዘጋጀቱንም ተናግረዋል። በቦንጋ ዩኒቨርሲቲ ጤና ሳይንስ ኮሌጅ ዲን መምህር ማቴዎስ አለሙ የአእምሮ ጤና ለዓለም ስጋት መሆኑን ባቀረቡት ጽሑፍም አመላክቷል። በዓለም ከ8 ሰዎች መካከል አንድ ሰው፣ በኢትዮጵያ ደግሞ ከ5 ሰዎች መካከል አንድ ሰው የአእምሮ ጤና ተጠቂ መሆኑን በጽሁፋቸው ማመላክቷል። 14 ከመቶ የሚሆኑ የኢትዮጵያ ሕዝብ ራስን ስለማጥፋት የሚያስብ ስለመሆኑ ጥናቶች መደረጋቸውና 8 ከመቶ የሚሆኑ ደግሞ ራሳቸውን የማጥፋት ሙከራ ያደርጋሉም ብሏል። በይበልጥ ችግሩ በከፍተኛ የትምህርት ተቋማት በጉልህ የሚታይ ሲሆን 37 ከመቶ የሚሆኑ ተማሪዎች ለዚህ የአእምሮ ጤና ችግር ተጋላጭ መሆናቸውን አስረድቷል። የኢኮኖሚ ችግር፣ ድብርት፣ ብቸኝነት፣ ተስፋ መቁረጥና ለረጅም ጊዜ በበሽታ መሰቃየት ለአእምሮ ጤና እክል መንስኤ ናቸውም ተብሏል። በተጨማሪም በአልኮል መጠጦችና በአደንዛዥ እጾች ሱስ ውስጥ መዘፈቅ ምክንያት እንደሆኑም ነው የተገለጸው። የአእምሮ ጤና እንደ ማንኛውም የጤና እክል በቶሎ ከታከሙ መዳን የሚችል መሆኑን ያብራሩት ደግሞ የቦንጋ ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህር አብርሃም አሰፋ ሲሆን የማህበረሰብ ግንዛቤ ላይ በትኩረት ሊሰራ እንደሚገባ ማሳስበዋል። ስልጠናውን ከተሳተፉት መካከል አንዳንዶቹ በሰጡት አስተያየት ስልጠናው የአእምሮ ጤና ጉዳይን በተመለከተ የነበራቸውን ግንዛቤ ያሳደገ መሆኑን ተናግረዋል። ከአእምሮ ጤና ጋር የተያዘው የተሳሳተ አመለካከቶችን ለማስቀረት እንደሚሰሩ በቦንጋ ዩኒቨርሲቲ የማህበረሰብና ሽግግር ዳይሬክተር መምህር አጥናፉ አሰፋ ተናግረዋል። መምህር አጥናፉ አክለው መሰል የማህበረሰብ ጤና ጉዳዮችን በተመለከተ ተከታታይ የግንዛቤ ማስጨበጫ ስልጠናዎች እንደሚዘጋጁም ተናግረዋል። በስልጠናው ከከፋ ዞን ከሁሉም ወረዳዎች የተውጣጡ የጤና ኤክስቴንሽን ባለሙያዎች፣ የተመረጡ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህራንና ባለድርሻ አካላት ተሳትፈዋል። ከስፖርት ወዳገኘናቸው ዘገባዎች ስንሻገር የካፋ ዞን ክለቦች ሻምፒዮና በማስጀመሪያ መርሃ ግብር የተገናኙት ሁለቱ የቦንጋ ከተማ ክለቦች ተገናኝተው የቦንጋ ከተማ ቦንጋ ትምህርት ኮሌጅን 1-0 በሆነ ውጤት መርታት ችሏል። እነዚህና ሌሎች ውጤቶችን አጠቃሎ ባልደረባችን ፍጹም ተሾመ ያዘጋጀውን ተከታትለን እንመለስ። በቻይና ናንጂንግ በሚካሄደው የዘንድሮ የዓለም የቤት ውስጥ ሻምፒዮና ኢትዮጵያን የሚወክሉ 14 አትሌቶች እንደሚሳተፉ ተገለጸ። የሁለት ጊዜ ሻምፒዮና ባለክብር መለስ ንብረትና ሳሙኤል ተፈራ በወንዶች 1500 ሜትር ኢትዮጵያን ይወክላሉ። በሪው አረጋዊ፣ ቢኒያም መሐሪና ጌትነት ዋለም በወንዶች 3000 ሜትር በናንጂንጉ የቤት ውስጥ ውድድር ላይ የሚሳተፉ አትሌቶች ናቸው። በሴቶች 800 ሜትር የአምናዋ የመድረኩ አሸናፊ ጽጌ ድጉማን ጨምሮም ሀብታም አለሙና ንግስት ጌታቸው እንደሚሳተፉ ከወጣው መርሃ ግብር መረዳት ተችሏል። ጉዳፍ ጸጋይ፣ ወርቅነሽ መሰለና ደርቤ ወልተጂ በሴቶች የ1500 ሜትር ኢትዮጵያን የሚወክሉ ድንቅዬ አትሌቶች ናቸው። በሴቶች 3000 ሜትር ጽጌ ገብረ ሰላማም፣ ፍሬወኒ ኃይሉና ብርቅ ያየሎም እንደሚሳተፉ የዓለም አትሌቲክስ ፌዴሬሽን መረጃም አውጥቷል። የ25ቱ የዓለም የቤት ውስጥ ሻምፒዮና ከመጪው አርብ ጀምሮ ለ3 ቀናት በቻይና ናንጂንግ ይካሄዳል። አሁን ደግሞ ወደ ከፋ ዞን ስፖርት ሻምፒዮና ስንመለስ በከፋ ዞን ሰሞኑን በጀመረው የክለቦች ሻምፒዮና በመክፈቻው ዕለት የተገናኙት ቦንጋ ከነማና ቦንጋ ትምህርት ኮሌጅ በቦንጋ ከተማ አሸናፊነት ተጠናቋል። የማሸነፊያዋና ብቸኛዋን ግብ ባይበላ ደመም አስቆጥሯል። በሌላ የምድብ ጨዋታ የተገናኙት ነስረዲን የአሽከርካሪዎች ማሰልጠኛ ተቋም ከጨና ወረዳ ሲሆን ጨና ወረዳም 3-0 በማሸነፍ የምድቡ መሪነትን ይዟል። በተመሳሳይ ገዋታና ቢጣ ወረዳ ተገናኝተው ቢጣ የገዋታ ወረዳ አቻውን 4-3 በሆነ ውጤት መርታት ችሏል። ለቢጣም ኡጁሉና ብሩክ እያንዳንዳቸው 2 ጎሎችን ሲያስቆጥሩ ገዋታን ከመሸነፍ ያልታደጉ ጎሎችን ያስቆጠሩት ምህረታብ ወልዴ፣ አሼ ወልዴና እሼ ማርቆስ ተሰኝተዋል። በሌላ ምድብ ጨዋታ የተገናኙት አዲዮና ጎባ ወረዳ ያለምንም ግብ ተለያይተዋል። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረግኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ